ምን አርጌያችሁ ነው ያመጣችሁኝ? የኔ ያመጣችሁኝ ልቀቁኝ። እናቴ ጋር መሄድ እፈልጋለሁ። ልቀቁኝ። አንተ ዝም ብለህ ተቀመጥ እባክህ። ልቀቁኝ። አንተ እንደሱ እኮ አይደለም። ሱቅ ተልኬ እኮ ነው የወጣሁት። እናቴ ጋር ውሰዱኝ። እናትህ መልካ ነው የወጣኸው? ብስኩት ተልኬ ነው። ብስኩት ፈልገህ? ብስኩት ከፈለክ እኮ እኛ እንገዛልሃለን። አይ አልፈልግም፣ አልፈልግም። እናቴ ጋር ውሰዱኝ። ብስኩት ኬክ ምናምን አትበለው እባክህ። አርፎ ከተቀመጠ ይቀመጥ፣ ካልተቀመጠ ገደል ይግባ። እንደሱ አይደለም። አልፈልግም። እኔ እሄዳለሁ እናቴ ጋር። አታርፈህ ተቀመጥ። ከዚህ በላይ ከቆየሁ ትጨነቃለች። እናትህ ጋር ደግሞ የሚወስድ ሰውዬ እኮ እየመጣ ነው። አሁን ነው የምፈልገው። ልጁ እስካሁን ድረስ አልመጣም እንዴ? የት ይሆናል እንዴ? መሽቷል እኮ እንደዚህ አምሽቶ አያውቅም። አንዱ ቤት ገብቶ ይሆናል። ምንድነው ምን ያጨናንቅሻል ብዬ ነው እንዴ። ለምን አልጨነቅም? አንድ ልጅ እኮ ነው። ምንድነው የምትለው? ሁሉም ነገር በጥንቃቄ የተደረገ ምንም አይነት ማስረጃ በሌለበት ሁኔታ ተጠናቋል። አዎ ብዙ ሰዎች አልነበሩ። በጥንቃቄ ነው የጨረሰው። በጣም ጥሩ